የትኛውም ዩኒቨርሲቲ ደረጃ ሌቭል ላላችሁ ተማሪዎች እንዲሁም ደግሞ ሃይ ስኩል ላላችሁ ተማሪዎች የሚሰጣችሁ ሞጁል የሚሰጣችሁን ፒዲኤፍ እንዴት አድርጋችሁ ቀለል አድርጋችሁ ትምህርትን ጣፋጭና በሚገርም ሁኔታ ትምህርታችሁን መማር እንደምችሉ የሚጠቅማችሁ ማንም ያልነገራችሁ የሚገርም ዌብሳይት ማሳያችሁ። እንግዲህ ሃይ ስኩል ላይ ያላችሁ ወር ደግሞ ዩኒቨርሲቲ ሌቭል ላይ ያላችሁ የሚሰጣችሁን ፒዲኤፍ የሚሰጣችሁን ፒፒቲ ተጠቅማችሁ እንዴት አድርጋችሁ የተለያዩ ጥያቄዎችን የሚገራርሙ ጨምቆ ሰመራይዝ የሆነ ኮንሰፕት የምትረዱበት እንዲሁም ደግሞ ሪሰርች የምትሰሩ ተማሪዎች የተመረቃችሁ ልትሆኑ ትችላላችሁ። በተሰጣችሁ ሞጁል የተመረከዛችሁ እንዴት አድርጋችሁ ሪሰርችን መስራት እንደምችሉ በቀላሉ በትንሽ ደቂቃ ውስጥ የሚገራርም ነገር የምትሰሩበትን የሚገርም ዌብሳይት ይዤላችሁ ቀርብ ያለው ተማሪ ሆናችሁ ይህ ቪዲዮ ለእናንተ የትኛውም ሌቭል ያለ ተማሪ ሊጠቀሙ የሚገባ ዌብሳይት። ስለዚህ ዌብሳይቱ እንዴት መጠቀም እንዳለባችሁ፣ በምን አይነት መንገድ መጠቀም እንዳለባችሁ፣ እንዴት አድርገን ፒዲኤፋችን ተጠቅመን በጣም ሰመራይዝ የሆነ ኮንሰፕት ለመረዳት የምንጠቀመው በዚህ ሰዓት ላይ መማር በጣም ቀላል ነው የምታየው። ነገር ግን ምንድነው አጠቃቀሙ ካወቅን ማለት መማርን ቀላል ከሚያደርጉልን ነገሮች ውስጥ አንዱ ይህ ዌብሳይት። እንግዲህ በተሰጣችሁ ሞጁል ሊሆን ይችላል፣ የሆነ ኮርስ ላይ የሚሰጣችሁ ሞጁል የሚሰጣችሁ ፒዲኤፍ የሚሰጣችሁ ፒፒቲ ተጠቅማችሁ እንዴት ለፈተና የሚጠቅሙ ጥያቄዎችን አውጥታችሁ ራሱ የሚያወጣላችሁ ዌብሳይት ነው። ራሱ ሰመራይዝ አድርጎ ለፈተና በደንብ እንድትዘጋጁ የሚያደርጋችሁ የሚገርም ዌብሳይት ነው። አብዛኛው ተማሪ ጋር እንዲደርስ ላይክ ማድረሳችሁ እንዳደረጉ ከዚህ በኋላ የሚለቀቁ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። እንዴት አድርገን ነው ዌብሳይቱ የምንጠቀመው፣ ዌብሳይት ውስጥ ምን አይነት ዌብሳይት ነው የሚለውን አብረን እናያለን። አብራችሁ ቆዩ። እንግዲህ ወደ ዌብሳይቱ ስንሄድ መጀመሪያ ዌብሳይታችሁ ስልክ ያላችሁ በስልካችሁ ጉግል ፓርቱ ላይ በጉግል መጠቀም ትችላላችሁ። ስልክ ደግሞ ያሌላችሁ አሊያም ደግሞ ላፕቶፕ ያላችሁ በላፕቶፓችሁ መጠቀም ትችላላችሁ። መጀመሪያ ማድረግ ያለባችሁ ነገር ምንድን ነው? ላፕቶፕ ያላችሁ ወደ ክሮም ትገቡና ባላችሁ በጉግል ስልካችሁ ላይ ካለ በጉግል ትገቡና ሰርች ባሩ ላይ ቡክ ኢሜል ብላችሁ ሰርች ታደርጋላችሁ። ኖትቡክ ኤልኤም ብላችሁ በስልካችሁ ስልክ ላይ ጉግል ላይ ያላችሁ ጉግል ላይ ገብታችሁ ጉግል ደግሞ በላፕቶፕ ያሌላችሁ በስልካችሁ ስልክም መጠቀም ትችላላችሁ። ወይም ደግሞ ላፕቶፕ ወይም ደግሞ ፒሲ ያላችሁ በፒሲያችሁ መጠቀም ትችላላችሁ። ሰርች ባሩ ላይ ኖትቡክ ኤልኤም ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ መጀመሪያ ይመጣላችሁ አለ። ይህንን ሊንክ ምናልባት የሚመጣላችሁ ተማሪዎች ካላችሁ ዲስክሪፕሽን ቦክስ ላይ የራሱ ሊንኩን አስቀምጥላችኋለሁ። መጀመሪያ የሚመጣላችሁ አለ፣ እሷን ክሊክ እናደርጋታለን። እንደምታዩት በዚህ ሰዓት ላይ ተማሪ ሆነን መጠቀም ያለብን ነገር አርቲፊሻል ኢንቴሊጀንስ ዘ ቤዚክ ቲንግ ነው ማለት ነው። ትምህርታችንን ቀለል ከሚያደርጉልን ነገሮች ውስጥ አንዱ አርቲፊሻል ኢንቴሊጀንስ ነው። ይሄ ዌብሳይት ወይም ደግሞ የአርቲፊሻል ኢንቴሊጀንስ ኤአይ ማሳያችሁ በጣም የሚገርም ነው። እንግዲህ ስትገቡ መጀመሪያ ላይ ቲንክ ስማርተር ኖት ሃርድ ይላል። እንግዲህ በስማርተር አስቡ፣ በለፋ ወይም ደግሞ ኦቨርታይም ትዛል ባለ ሳይሆን አርቲፊሻል ኢንቴሊጀንስ ተጠቅመን ነገሮችን በዚህ ሰዓት ላይ ቀለል ማድረግ እንደምንችል ያስረዳናል። ስለዚህ እዚህ ጋር ትራይ ኖት ቡክ ኤልኤም የሚላለች ሲሆን ትራይ የምትለዋን ክሊክ እናደርጋታለን። ልክ ክሊክ ካደረጋችሁ በኋላ እንደዚሁ ዌልካም ምናምን ይላችኋል። ኦኬ ብላችሁ ትገባላችሁ። እንግዲህ ይህ ዌብሳይቱ መግቢያ ነው። ስለዚህ ዌብሳይት ውስጥ ነው ያለ ነው። ስለዚህ እዚህ ጋር ምን ይለናል? ክሬት ዩር ፈርስት ኖትቡክ ኤልኤም ኢዝ አን ኤአይ ፓወርድ ሪሰርች እንደ ራይቲንግ አሲስታንት ዛት ወርክስ ቤስት ዊዝ ሪሶርስ ዩ አፕሎድ። ስለዚህ ኤአይ ነው የምትፈልጉትን ራይቲንግ ወይም ደግሞ የምትፈልጉትን ሞጁል የምትፈልጉትን ፒፒቲ የምትፈልጉትን ፒዲኤፍ ተጠቅማችሁ የሚገራርሙ ነገሮችን መጠቀም ትችላላችሁ ማለት ነው። ግን አፕሎድ አድርገን ነው የሆነ የተሰጠንን ፒዲኤፍ የተሰጠንን ፒፒቲ የተሰጠንን ሞጁል ተጠቅመን አፕሎድ አድርገን ነው ሰጥተነው ቤዝድ ኦን ዛት ነው ሰመራይዝ አድርጎ የሚያቀርበልን ቤዝድ ኦን ዛት ነው የተለያዩ ጥያቄዎች የሚያወጣን ማለት ነው። ስለዚህ እዚህ ጋር እንደምናየው ምንድን ነው የመጀመሪያው ቻትቦት ግራውንድ ኢን ዩር ሪሶርስ አፕሎድ ዩር ዶክመንትስ እንደ ኖትቡክ ኤልኤም ዊል አንሰር ዲቴል ኮስችን ኦር ሰርፌስ ኬዝ ኤት ዲቴል የሆኑ ኮስችኖችን ሊያወጣላችሁ ይችላል ከምትሰጡት አፕሎድ ከምታደርጉት ማለት ነው። እዚህ ጋር ደግሞ ሌላ ጌን ኒው አንደርስታንዲንግ አባውት ኤኒ ዶክመንት ኮንቨርት ኮምፕሌክስ ማቴሪያል ኢንቱ ኢዚ ቱ አንደርስታንድ ፎርማት። አሁን ለምሳሌ ሞጁል የሚሰጣችሁ ከሆነ በጣም በልክ የሆነ ሞጁል የሚሰጣችሁ ከሆነ 500 600 ምናምን ስላይድ
ሞጁል የሚሰጣችሁ ከሆነ ይሄ ዌብሳይት ምን ያደርግልና ሰመራይዝ አድርጎ ጨምቆ ሜን ኮንሰፕቱን በሚረዳ መልኩና በሚጠቅመን መልኩ ሰመራይዝ አድርጎ ያቀርብልናል ማለት ነው። እንደምታውቁት በኢትዮጵያ ላይ አብዛኛው በዩኒቨርሲቲ ደረጃ ምትሄዱ ትችላላችሁ፣ በሃይስኩል ምትሄዱ ትችላላችሁ። ኦቨር ለኤግዛምና ለሚጠቅሙ ነገሮች የበለጡ የማይጠቅሙ ነገሮች የሚሰጡ ሞጁልና ፒዲኤፍ ውስጥ በጣም ይበዛሉ ማለት ነው። ይሄ ለምን ይጠቅመናል? የተሰጠንን ፒዲኤፍ የተሰጠንን ፒፒቲ የተሰጠንን ሞጁል ጨምቆ ሰመራይዝ አድርጎ ኮምፕሌክስ የሆነ ማቴሪያል ኢንቱ ዘ ኢዚ እንደ አንደርስታንደብል ፎርማት አስገብቶ ያመጣናል። ሌላኛው ደግሞ አድ ኪ ሪሶርስስ ቱ ኤ ኖትቡክ ኤንድ ሼር ዊዝ ዩር ኦርጋናይዜሽን ቱ ክሬት ኤ ግሩፕ ናውሌጅ ቤዝ። ስለዚህ እዚህ ጋር ማድረግ ያለብን ነገር አንድ መረዳት ያለባቸው ነገር ምንድን ነው? እዚህ ኖትቡክ ኤልኤም ላይ የምናስገባው ዶክመንት ኢትስ ኦንሊ ፒዲኤፍ ነው ማለት ነው። ፒዲኤፍ ብቻ አፕሎድ ማድረግ ያለባችሁ። በፒፒቲ የሚሰጣችሁ እንዴት አድርገን ፒፒቲን ወደ ፒዲኤፍ መቀየር እንችላለን፣ እንዴት አድርገን የተሰጠንን ወርድ ወደ ፒዲኤፍ መቀየር እንችላለን፣ እንዴት አድርገን የተለያዩ ፋይሎችን ወደ ፓወርፖይንት ወይም ደግሞ ወደ ፒዲኤፍ መቀየር እንችላለን የሚለው በጣም ቀላል ነው። የሚያስፈልጋችሁ ከሆነ በኮሜንት ሴክሽን አስቀምጡልኝ። እንዴት አድርገን ፒዲኤፍ ፓወርፖይንታችንን ወደ ፒዲኤፍ ኢዝሊ መቀየር እንደምንችል ቪዲዮ ልሰራላችሁ እችላለሁ። ግን ለአሁኑ ባለን ፒዲኤፍ ተጠቅመን እንጠቀማለን ማለት ነው። ሶ እዚህ ጋር ከገባም በኋላ ክሬት ኒው የሚላል እዚህ ጋር ክሬት ኒው ኖትቡክ የሚለው ክሬት እናደርገዋለን ማለት ነው። ሶ እንደምታዩት ልክ ክሊክ ካደረግን በኋላ ኖትቡክ ኤልኤም ላይ ሪሶርሳችሁን አዳሩ ምን ይለናል? ሶርስ ስሌት ኖትቡክ ኤልኤም ቤዝ ኢዝ ኢትስ ሪስፖንስ ቱ ኢንፎርሜሽን ዛት ማተር ሞስት ቱ ዩ። ኤግዛምፕል ማርኬቲንግ ፕላኖች፣ ኮርስ ሪዲንግ ሊሆን ይችላል፣ ሪሰርች ኖቶች ሊሆን ይችላሉ፣ ሚቲንግ ትራንስክሪፕት፣ ሴልስ ዶክመንቶች፣ እነዚህ እንዳለ የተለያዩ ነገሮችን አፕሎድ አድርጋችሁ በሚገርም ሁኔታ ሊያዘጋጅላችሁ ይችላል ማለት ነው። ስለዚህ ማርኬቲንግ ፕላን ያላችሁ፣ ኮርስ ሪዲንግ ያው እኛ የምንመለከተው ለተማሪዎች እየሰራን ስለሆነ ኮርስ ሪዲንግ ነው ማለት ነው። ከታች ከ8ኛ ከ6ኛ ከ7ኛ ክፍል ጀምሮ ያላችሁ የትኛውም ዩኒቨርሲቲ ደረጃ እስከ ማስተርስ ላሉ ተማሪዎች የሚጠቅም ዌብሳይት ነው ማለት ነው። ስለዚህ እዚህ ጋር አፕሎድ የምትለዋን ክሊክ እናደርጋለን። ቀጥታ እኔ ለአሁኑ ያዘጋጀሁት ፒፒቲ አለኝ ማለት ፒዲኤፍ አለኝ። እሷን አፕሎድ እናደርግና እዚች ጋር አለች። ስለዚህ ፒዲኤፍ-ዋን እንዲህ በፒፒቲ ካላችሁ ፓወርፖይንት ያላችሁ ተማሪዎች እንዴት ፓወርፖይንታችሁ ወደ ፒዲኤፍ መቀየር እንዳለባችሁ በጣም ቀላል ነው። የሚያስፈልግ ከሆነ ኢንቦክስ ላይ ሳይሆን ይዤላችሁ ቀርባለሁ ማለት ነው። እችኛዋ መስኩሎስኬለታል ፓቶሎጂ ያው ከመወስደው ኮርስ አንዱ ነው ሰራላችሁ ያሰብኩት። መስኩሎስኬለታል ፓቶሎጂ አለኝ። አፕሎድ ስታደርጉ በሰዓት ባላችሁ ሰዓት አንጻር ይወሰናል፣ ባላችሁ ሰዓት አንጻር ማለት ነው። ስለዚህ በኢንተርኔታችሁ ተመጥሮ አፕሎድ አድርጎ ይጨርሳል። ልክ አፕሎድ አድርጎ እንደጨረሰ እዚህ ጋር ኮምፕሬሲቭ የሆነ ኦቨርቪው ያስቀምጥልኛል። ስለዚህ መስኩሎስኬለታል ፓቶሎጂ እንዳለ ፒዲኤፍ-ዋን ኦቨርቪው አይቶ መስኩሎስኬለታል ፓቶሎጂ ኦቨርቪው ኮምፕሬሲቭ የሆነ ኦቨርቪው እዚች ጋር እንደምታዩት አስቀምጦልኛል ማለት ነው። እቺን ኦቨርቪው እኔ ኮፒ አድርጌ መውሰድ እችላለሁ፣ እዚህ ጋር ደግሞ መጠቀም እችላለሁ። እቺ ነው በጣም ይሄኛው መስኩሎስኬለታል ፓቶሎጂ አታች ያደረኩት ፒዲኤፍ 248 ስላይድ። ስለዚህ 248 ስላይድ ኮምፕሬሲቭ የሆነ ኦቨርቪው ጨምቆ አስቀምጣል። ከዛ በኋላ ወደ ሄዳለሁ። እዚች ጋር መጣና እዚህ ጋር እንደምታዩት ስተዲ ጋይድ አለ፣ ብሪፊንግ ዶክመንት አለ። አታች ያደረኩት ዶክመንት ብሪፍሊ ዲፋይን አድርግልኝ ብዬ እዚች ጋር ክሊክ አደርግለታለሁ ማለት ነው። ስለዚህ ኦቨርቪውን ኮምፕሬሲቭ የሆነ ጭምቅ አድርጎ አስቀምጦልኛል። እዚህ ጋር እንደምታዩት ብሪፍሊ አስቀምጥልኝ፣ ብሪፍ የሆነ ዶክመንት ስጠኝ ብዬው ነግሬዋለሁ። ስለዚህ ጄኔሬት ያደርገልኝ ነው። እናንተ በኢንተርኔታችሁ ፍጥነት ኢንተርኔታችሁ ፈጣን ከሆነ ወዲያው በደቂቃዎች ውስጥ ብዙ ነገር መስራት ትችላላችሁ። ስለዚህ እዚህ ጋር ብሪፍ ኤክስፕላኔሽን ኦፍ መስኩሎስኬለታል ፓቶሎጂ እንደምታዩት እዚህ ጋር ዶክመንቱን ተጠቅሞ የሰጠኝ ዶክመንት ተጠቅሜ 248 ነው ብያቸዋለሁ አታች ያደረኩት ፒዲኤፍ። ስለዚህ በዚህ መልኩ ብራይፍ የሆነ ኤክስፕላኔሽን በመስኩሎስኬለታል ፓቶሎጂ በሰጠሁት ፒዲኤፍ አማካኝነት እንደዚህ አርግቶ ሰጥቶኛል ማለት ነው። እንደምታዩት ይሄ በዚህ መልኩ በደንብ አርጎ ትንሽ ብዙ የሰጠሁት ግን ብዙ ስላይድ ሆኖ ግን እሱ በእንደዚህ አይነት መልኩ ጭምቅ አርጓል። ከፈለግን ይህንን ኮፒ አድርገን መጠቀም እንችላለን። ኮፒ አድርገን ነው እያንዳንዱ ወደ
ፓወርፖይንት ገልብጠን መጠቀም እንችላለን። ይህ የሰጠን ኤክስፕላኔሽን ማለት ነው። እንዲሁ ኮፒ አድርገን ሙሉ ወደ ፓወርፖይንት መቀየር እንችላለን። ካሻን ደግሞ እዚቹ ጋር አንብበን መረዳት እንችላለን ማለት ነው። ሌላው ኤክስፕላኔሽናችንን ከጨረስን በኋላ ቤዝዶን በሰጠው ዶክመንት ወይም ደግሞ ፒዲኤፍ አማካኝነት ኩዌስችን ስጠኝ ወይም ደግሞ በዚህ ፒዲኤፍ አማካኝነት ሪፒትድ በተደጋጋሚ የሚጠየቁ ጥያቄዎችን ስጠን ብለን ጠይቅ ውስጥ እዚህ ጋር ሰርች እና ጊቭ ሪፒትድሊ አስክድ ኩዌስችን ኦን ዚስ በጣም ተደጋጋሚ በዚህ በሰጠው በአፕሎድ ባደረኩት ፒዲኤፍ አማካኝነት ሪፒትድሊ የሚጠየቁ ጥያቄዎችን ንገረኝ አሉት። እንግዲህ በጥያቄው መጠን መጠቀም ትችላላችሁ። እናንተ 60፣ 70፣ 100፣ 120፣ 200 ጥያቄ ስጤ ምናምን ማለት ትችላላችሁ በዛ በተሰጠው ፒዲኤፍ አማካኝነት ማለት ነው። ከዛ ሳይወጣ የሚጠየቁ ጥያቄዎችን ይጠይቃቸዋል። አሁን ለምሳሌ መስኩሎስኬለታል ፓቶሎጂ ላይ ቦን ስትራክቸር ዴቨሎፕመንት ላይ ያለውን ጥያቄ ያቀርባል። ቤዝ ቦን የሰጣቸው ፒዲኤፍ ላይ ማለት ነው። ዋት አር ዘ ሜን ኮምፖነንትስ ኦፍ ዘ ቦን ማትሪክስ አለ። ዋት አር ዘ ቱ ታይፕስ ኦፍ ቦን ሴልስ ኤንድ ዜር ፈንክሽን እያለ ከየርዕሱ እየወሰደ አኩዌርድ ቦን ዲዝ ቦን ቲዩመርስ እንዳለ እያለ እንደምታዩት ወደ 46 ጥያቄ ሰጥቶኛል። ግን ይሄ ዌብሳይት የሚለየው ምንድነው? ከሌሎች አርቲፊሻል ኢንተለጀንሶች የሚለየው ምንድነው? በሰጣችሁት ዶክመንት በሰጣችሁት ፒዲኤፍ አፕሎድ ባረጋችሁለት ሞጁል ብቻ ተመርኩዞ የፈለጋችሁትን ያህል ጥያቄ ከዛ ሳይወጣ የሚገራለው ጥያቄ ማዘጋጀት ይችላል ማለት ነው። በዚህ ተመርኩዛችሁ ብዙ ነገር መስራት ትችላላችሁ። የፈለጋችሁት በዚህ ፒዲኤፍ አማካኝነት ተጠቅመን በጣም ሰመራይዝ ኬ የሆነ ፖይንት ስጠን ውስጥ ኦቨርቪው ፍሮም ዚስ እንደምታዩት ኬ ኦቨርቪው ማስቀመጥ ትችላላችሁ። ጥያቄዎቹን እንደፈለጋችሁ መጠቀም ትችላላችሁ። ሪሰርች የሚሰሩ ተማሪዎች የፈለጋችሁበት አፕሎድ ባደረጋችሁበት ማለት ነው። እዚህ ጋር እንደምታዩት አፕሎድ ያደረጉት አንድ ዶክመንት አለኝ። በዚህ አፕሎድ ባደረጉለት ዶክመንት አማካኝነት የፈለጉትን አይነት ሪሰርች ጥያቄዎች የፈለጉትን አይነት ዶክመንቶች መጠቀም እችላለሁ ማለት ነው። እዚህ ጋር እንደምታዩት ኦቨርቪው ስጠኝ ያልኩት ቦን ስትራክቸር ሰጠኝ። እንደዚህ እንደምታዩት የሚገራርሙ ጥያቄዎች አሉ። ከዛችሁ አፕሎድ ካደረጉለት ፒዲኤፍ ሳይወጣ ብዙ ነገር እንትን ብሎኛል። ስለዚህ ኦቨር እንዳላበዛላችሁ በዚህ አርቲፊሻል ኢንተለጀንት ወይም ደግሞ ቡክ ኤልኤም ኖትቡክ ኤልኤም ተጠቅማችሁ ብዙ ነገሮችን መጠቀም ትችላላችሁ ማለት ነው። እዚህ የሰርች ባር አለች። ሰርች የምትፈልጉት ነገር እንዳለ ሰርች እየተጠቀማችሁ የተሰጣችሁን ሞጁል የተሰጣችሁ ፒፒቲ የተሰጣችሁ ፒዲኤፍ ተጠቅማችሁ የሚገርም እና አሪፍ የሆነ ሪሰርች ሊሆን ይችላል፣ ኦቨርቪው ሊሆን ይችላል፣ ሰመራይዝ የሆኑ ነገሮች ሊሆን ይችላል፣ ጥያቄዎች፣ ኤግዛምስ በተለይ ደግሞ ለኤግዛም የምትዘጋጁ በፕሬት መንገድ ለዘጋጅ አብዛኛው ሰው ምንድነው በተሰጠው ዶክመንት ወይም ደግሞ አንዳንድ ወጣ የሚሉ ነገሮች ይኖራል። የትኛው ኮርስ ላይ ኦቨር ወጣ የሚሉ ነገሮች ይኖራል። ጥያቄዎች ግን በተሰጠን ፒዲኤፍ ላይ ኦቨር ሪፒትድሊ በቃ መቼ የማይቀሩ ጥያቄዎችን ብለን እንዳሳየኋችሁ ቪዲዮ ላይ ሰርች አድርገን መጠቀም እንችላለን። ከየትኛውም ደረጃ ያለ ተማሪ ሊጠቀሙ የሚገባ ዌብሳይት ነው ማለት ነው ይህ ዌብሳይት። ስለዚህ አጠቃቀሙ ግር የሚላችሁ ከሆነ ሌላ ቪዲዮ በጣም ሰፊ የሆነ ዌብሳይት ነው። ግን ለዛሬ እንዴት አድርገን ባለን ማቴሪያል ወይም ደግሞ ሪሶርስ ተጠቅመን በደንብ መረዳት እንችላለን። ባለን ሪሶርስ ተጠቅመን ሪሶርሳችንን በደንብ እንዴት መረዳት እንችላለን፣ ተማሪ ስለሆነ ማለት ነው። እንዴት አድርገን ነው የተሰጠንን ፒዲኤፍ ሞር መረዳት የምንችል የሚለውን የሚጠቅም ሁኔታ ነው ይዤላችሁ የቀረብኩት። ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። በሌላ ቪዲዮ እስክንመለስ ድረስ